ጌታን ስናየው በእግዚአብሔር መገኘት ውስጥ ጊዜ ስናሳልፍ መንፈስ ቅዱስ እየነካን ስንመጣ ጌታ የበለጠ ሲሪየስ እየሆነብን ነው የምንመጣው። አሁን ብዙ ሰው ጌታ የሚቆጣ ራሱ የማይመስለው ሰው አለ። አሁን ጌታን የኔ ውድ ኢየሱስ፣ የኔ ፍቅር ኢየሱስ፣ የኔ ሮሮ ኢየሱስ እያልን ማለት የምናውቀው ኦፍኮርስ ጌታ ከዛም በላይ ነው ለኛ። ግን መንፈሳዊ ነገር እያወቅን ስንመጣ ከፍ ወዳለ መንፈሳዊ ሌቭል እያደግን ስንመጣ ጌታ ቶለሬት የማያደርጋቸው ነገሮች አሉ። ኢሚዲየትሊ ይህንን ነገር አቁም ብሎ የሚናገራሉ። የሚቀጣቸው ራሱን ጊዜ አለ። ለምን? እየበሰልን ስንመጣ እያደግን ስንመጣ እሱ ወደ ተናገረን ነገር የበለጠ እየቀረብን ስንመጣ በጣም ብዙ ኃላፊነት ነው ያለብን እና ጌታ ሌላኛውንም ሳይዱን እያየን ነው የሚመጣው። ጌታ ክፉ ሆኖ ሳይሆን እንደ አባት ግን ስትራክቸር የሚያስይዝ አምላክ ነው። ለምሳሌ ጸጋ ከነ ክፋታችን ይቀበለናል፣ ከነ ጉድለታችን፣ ከነ አቅም ማጣታችን፣ ከነ አለመታዘዛችን ይቀበለናል። ጸጋ እንደዛ ነው። ከዛ ግን ካመጣን በኋላ ከዛ ነገር ጋር አብረን አንቀጥልም። በፕሬዘንሱ በመገኘቱ እያደረገ እግዚአብሔር ፍቅሩን በልባችን ላይ እያፈሰሰ ያን ነገር ከጊዜ ወደ ጊዜ እየቀየረው ነው የሚመጣው እና ጌታ ኢንቨስት ባደረገባችሁ ነገር ልክ ከእናንተ ፍሩትን ይጠብቃል። ለዛ ነው የበለሷን ዛፍ ፍሩት ያለባት መሰለውና ሄደ ይላል። ፍሩት ሲያጣባት ለዘላለም ካንቺ ፍሬ አይገኝ አላት ይላል ጌታ። ኤክስፔክት አድርጎባት ስለነበር ማለት ነው። ሰው ጌታ ህይወታችሁ ላይ እየሰራ ያለው ነገር ኢንቨስት እያደረገባችሁ ያለው ነገር ፍሬ ሲያፈራ ማየት ይፈልጋል። ለዛ ነው እግዚአብሔርን የሚያውቅ በእግዚአብሔር ፕሬዘንስ ውስጥ ጊዜ የሚያሳልፍ ከፍ ያለ ነገር የሚያውቅ መሰሪ ልጅ የለውም ጌታ። ሐሜተኛ ልጅ የለውም ጌታ። መንፈሳዊ ነገርን አንደርስታንድ እያደረገ በእግዚአብሔር መገኘት ውስጥ ጊዜ እያሳለፈ መንፈስ ቅዱስ እየነካው ክፉ የሚሆን ልጅ የለውም። ኢሚዲየትሊ ነው የሚገጽሰን። አሁን አንዳንድ ሰው ይቀለዋል፣ በቃ ለመሳደብ የሆነ ነገር ለማውራት የሰውን ህይወት ለማመሰቃቀል ምንም አይመስል። ከዛ ደግሞ ኃይለኛ የጸሎት ሰው ነው ይባላል። በተመሳሳይ ሰዓት ነው አንድ ሰው በቃ ኃይለኛ የጸሎት ሴት ናት እቺ አቤት እሳት ታወርዳለች ተብላ ክፉ ከሆነች የሰውን ህይወት ለማመሰቃቀል ምንም የማይመስላት ከሆነ ወዴት እየጸለየች እንዳለ ቼክ መደረግ አለበት። ማቹርድ በሆነ ቁጥር እግዚአብሔርን እየፈራ ነው፣ ሪስፔክት እያደረገ ነው፣ እያከበር ነው ነው ጌታ በጣም የሚያስፈራ አምላክ ነው። በነገራችን ላይ አሁን ሲንፉል በሆነ ወይ ሳይሆን ሪስፔክት ግን ባለው መልኩ እግዚአብሔር የሚያስፈራ አምላክ ነው። ብሉይ ኪዳን ላይ እግዚአብሔር የሚባላ እሳት ነው ይላል እና እሱኛው እግዚአብሔር ነው። በነገራችን ላይ በአዲስ ኪዳን በጸጋ በኩል ወደኛ የቀረበው አፕሮች ሊደረግ የማይችል አምላክ ነው። በጌታ ደም ምክንያት በጌታ ዋጋ መክፈል ምክንያት ወደሱ እንድንቀርብ ወደ መገኘቱ እንድንገባ የተደረገ ነው። ሶ ማቹር የሆነን ስንመጣ እግዚአብሔርን እያወቅን ስንመጣ እየቀረብነው ስንመጣ ዊክነሳችንን ችግራችንን የሱ ያልሆነን እኛን ካራክተር አውጣ ይሄን ከልብ ውስጥ እያለ ነው የሚያስወጣው ጌታ። ለዛ ነው ዕብራውያን ላይ ሲናገር ጌታ የእግዚአብሔር የክብር ነጸብራቅ ብቻ ሳይሆን የባህሪው ምሳሌ ነበር ይላል። ሶ ጌታ አጋንንት እያስወጣ ሽባ እየፈወሰ ውሃ ላይ የተራመደ ብቻ አይደለም ያሳየን፣ ባህሪውንም እያየንበት ትህትናውን እያየን የእግዚአብሔርን ባህሪ እያሳየን ርኅራኄ እያየንበት መሐሪነትን እያየንበት ነው። በፉልነስ እኛ ጋር ተገልጦ የነበረውና ፉልነስ የሚባለው እሱ ነው። በግሎሪ ብቻ ሳይሆን በካራክተርም ስንገለጥ ማለት ነው። አንድ ሰው በቃ የሰውን ሕይወት ሲያመሳቅል ካያችሁት፣ አደገኛ ሐሜተኛ ሆኖ ካያችሁት፣ እኔንም እንደዛ ሰውን ካያችሁን ከእግዚአብሔር ፕሬዘንስ እያራኩ ነው ማለት ነው። እግዚአብሔር ካሰመረልኝ ከሆነ ላይም እየወጣሁ ነው ማለት ነው። እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ወደ ትክክለኛ ወደ እግዚአብሔር መገኘት ተመለሱ። እውነተኛ ወደ ሆነ ወደ እግዚአብሔር ፌሎሺፕ ተመለሱ። አዘርዋይስ የክብር ተሸካሚ መሆን አትችሉም፣ አንችልም። ሁላችን እንደዚህ አይነት ነገር ውስጥ ሐሜተኛ፣ ክፋት፣ የሰው ውድቀት የምንፈልግ ሰው ሲሰቃይ፣ ሰው ሲበደል ደስ የሚል ሰው ከፍ ሲል የማንወድ አይነት እንደዚህ አይነት ነገር ከሆነ የእግዚአብሔርን ፕሬዘንስ የምንሸከም ሰዎች መሆን አንችልም። የግሎሪ ሰዎች መሆን አንችልም። የመጨረሻው ሲዝን ደግሞ የግሎሪ ሲዝን ነው። ለመጨረሻው ዘመን አገልግሎት የምንታመን ሰዎች መሆን አንችልም። ወደ እውነተኛ የእግዚአብሔር ፕሬዘንስ መመለስ አለብን። እንደዚህ አይነት የስጋ ፍሬ እየታየብን ከሆነ ማለት ነው።